Crime element that white people are scared of, black people are scared of. The same crime element that white people fear, we fear. So we defend ourselves from the same. እሱ የብዙዎች እንቆቅልሽ ነው። ለአንዳንዶቹ ወንጀለኛ boom, it's all over and we can see, you know how ለአንዳንዶች ደግሞ ነብይ ነው። በአንድ እጁ ሽጉጥ በሌላኛው እጁ ብዕር የጨበጠ በደረቱ ላይ ታግ ላይፍ ብሎ የተነቀሰ ነገር ግን በልቡ የዓለምን ህመም የተሸከመ በ25 ዓመት ዕድሜው ዓለምን ያናወጠ እና ዛሬም ድረስ ሞቱ እንቆቅልሽ የሆነበት ሰው እሱ ቱፓክ አማሩ ሻኩር ነው። ብዙዎቻችን የምናውቀው በሙዚቃዎቹ ወይም በዳንሱ ነው። ነገር ግን ከዝናው በስተጀርባ ያለው እውነት ከድህነት ጋር ያደረገው ትግል ለናቱ ያለው ፍቅርና የተናገራቸው ትንቢቶች ከሙዚቃውም በላይ ይጮሃል። All of this is new. I'm 25, you know what I mean? And it's like got cash, everything you dreamed of, and they've held me back in so many other things. ታሪክ ብቻ አይደለም። ይህ የትግል የፍቅርና የጽናት ታሪክ ነው። እንዴት አንዲት ድሃ እናት ያሳደገችው ልጅ የዓለምን ታሪክ ቀየረ። ወደዚህ አስደናቂ ታሪክ በጥልቀት ከመግባታችን በፊት ግን ይህንን ቪዲዮ ላይክ፣ ለጓደኞቻችሁ ሼር እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቱን መጫን እንዳትረሱ። ቤተሰብ አሁን አብረን እንማር። እስኪ ለዚህ ምርጥ ቪዲዮ 500 ላይክ እናገኝ። አሁኑኑ ላይክ አድርጉና እንጀምር። ታሪኩ የሚጀምረው እሱ ከመወለዱ በፊት ነው። ቱፓክ ወደዚህ ዓለም የመጣው በአሜሪካ የጥቁሮች ትግል ብላክ ፓንተር ፓርቲ እሳት ውስጥ ነው። እናቱ አፌኒ ሻኩር ቱፓክን በሆዷ ተሸክማ እስር ቤት ነበረች። የተከሰሰችበት ወንጀል ቀላል አልነበረም። የኒውዮርክን ታዋቂ ቦታዎች በቦምብ ለማፈንዳት አሲረሻል በሚል ከባድ ክስ ነበር። And I was captivated by the sense of service of the Black Panther Party. For me, the Black Panther Party was a way to legitimately express my anger. ፓንተር 21 በመባል የሚታወቀው ይህ ክስ እስከ 300 ዓመት ሊያሳስራት ይችል ነበር። ነገር ግን አፌኒ ጠበቃ አልፈለገችም። ራሷን ችላ ተከራከረች እና ነፃ ወጣች። ቱፓክ የተወለደው ከዚች ብርቱ ሴት ነው። አባቱ ማን ነው? ይህ ለቱፓክ የመጀመሪያው ህይወት እንቆቅልሽ ነበር። እናቱ አፌኒ እውነተኛ አባቱ ቢል ጋርላንድ መሆኑን ደብቃው ነበር ያደገው። አባቴ ሞቷል ብሎ ነበር የሚያስበው። ይልቁንም ያሳደገውና አባቴ የሆነው ሙቱሉ ሻኩር የተባለው የእንጀራ አባቱ ነበር። ሙቱሉ ራሱ በኤፍቢአይ የሚፈለግ በባንክ ዘረፋና በፖሊስ ግድያ የተከሰሰ አብዮታዊ ነበር። ቱፓክ ገና ሕፃን እያለ ፖሊሶች ቤታቸውን ሲሰብሩ እናቱን ሲያጉላሏት እያየ ነው ያደገው። የልጅነት አእምሮ የተቀረጸው በትግልና በጭቆና ጠላትነት ነበረ። ወደ ባልቲሞር ሲዘዋወሩ የቱፓክ ሕይወት ሌላ መልክ ያዘ። ብዙ ሰው የማያውቀው እውነት ቢኖር ቱፓክ መጀመሪያ የፈለገው ሙዚቀኛ መሆን አልነበረም። እሱ ምርጥ ተዋናይ ወይንም አክተር መሆን ነበር ህልሙ። የባልቲሞር የኪነ ጥበብ ትምህርት ቤት ባልቲሞር ስኩል ኦፍ አርትስ ገባ። የቫሌት ዳንስ ይጨፍር ነበር። የሼክስፒርን ሮሚዮና ጁሊየትን ይተውን ነበር። ግጥም ይወድ ነበር። ነገር ግን ዓለም ለጥቁር ድሃ ልጆች እንዲህ አይነት ቦታ አልነበራትም። ሰዎች ጥቁር ልጅ ከድሃ ሰፈር መጥቶ እንዴት ስለ ሼክስፒር ያወራል? አንተ እኮ ወንጀለኛ እንጂ ተዋናይ መሆን አትችልም የሚል አስተሳሰብ ነበራቸው። የሆሊውድ በሮች ለሱ ዝግ ነበሩ። ድህነቱና የህብረተሰቡ አመለካከት ተስፋ ሊያስቆርጠው የውስጡን ህመም ለመተንፈስ ብቸኛው መንገድ ሙዚቃ ሆኖ አገኘው። ብዕሩን አነሳና መጻፍ ጀመረ። ቱፓክ ራሱን በኮንክሪት ላይ እንደበቀለ ጽጌረዳ the rose of that grow from concrete ብሎ ይገልጽ ነበር። ማንም ውሃ ሳያጠጣው ጠንካራውን ድንጋይ ሰንጥቆ የወጣው አበባ
ዝና ሲመጣ መከራም አብሮ መጣ። የቱፓክ የሙዚቃ ስርዓቱን ወይንም ሲስተም የሚተች ስለነበረ በመንግስት አይን ውስጥ ገባ። በ1993 ዓ.ም አንዲት ሴት ቱፓክ እና ጓደኞቹ ሆቴል ውስጥ የጾታ ጥቃት ወይንም ሴክሹዋል አቢዩዝ ፈጸሙብኝ ብላ ከሰሰችው። ቱፓክ እኔ ንጹህ ነኝ፣ ይህ ሴራ ነው ብሎ እስከ መጨረሻው ተከራከረ፣ ግን አልተሳካለትም። በዚህም ክስ ሂደት ላይ ያለ ነበር የሚያስደነግጠው ነገር የተፈጠረው። ኒውዮርክ በሚገኘው ስቱዲዮ ውስጥ 5 ጊዜ በጥይት ተመታ። ጭንቅላቱ ላይ፣ እግሩ ላይና እጁ ላይ ተመቶ እንኳን በራሱ እግር ተራምዶ ወጣ። ይህንን ታምር ያዩ ሰዎች ይህ ልጅ አይሞትም አሉ። ነገር ግን ፍርድ ቤቱ የጾታ ጥቃት ክሱን ጥፋተኛ ብሎ ፈረደበትና ወደ እስር ቤት ወረደ። እባካችሁ ወዳጆቻችን ታሪኩን ወዳችሁታል? እስኪ 500 ላይክ አድርሱልን። አሁኑኑ ላይክ በማድረግ ድጋፋችሁን አሳዩን። እስር ቤት ለቱፓክ ገሃነም ነበር። ነገር ግን እዛ ሆኖ ማንበቡን አላቆመም። የኒኮሎ ማኪያቬሊ መጽሐፍትን አነበበ፣ እነዘ ፕሪንስን ማለት ነው። ዓለም እንዴት ጨካኝ እንደሆነች ተረዳ። ሲወጣ ስሙን ማኪያቬሊ በሚል ቅጽል ስም ቀይሮ በከፍተኛ ቁጣና እሳት ወጣ። ብዙ ሰው ታግ ላይፍ ማለት ወንጀለኛነት ይመስላችኋል። ለቱፓክ ግን the hate you give little infants does everyone ወይንም ለሕፃናት የምትሰጡት ጥላቻ ነገ ተመልሶ ሁሉንም ያጠፋል ለማለት ነው። ይህ ፍልስፍናው ነበር። It's like MTV, all the papers, they building me up. Now they destroying me on the same image that they perpetuated. You know what I'm saying? I'm selling records. This is what I do for a living. I'm selling records. መስከረም 7 1996 ላስ ቬጋስ ቱፓክ ከእስር ከወጣ በኋላ ዘዴዝሮ ሪከርድስ ስር ሆኖ እንደ ማሽን ይሰራም ነበር። በዛች ምሽት ጓደኛው ማይክ ታይሰንን የሚያደርገውን የቦክስ ውድድር ለማየት ሄደ። በጣም ደስተኛ ነበር። ነገር ግን በመመለስ ላይ ያሉ ቀይ መብራት ላይ የቆመው BMW መኪናቸው ላይ ተኩስ ተከፈተ። 4 ጥይቶች ቱፓክን አገኙት። ከ6 ቀናት የሆስፒታል ትግል በኋላ እናቱ አፌኒ ሻኩር እጆቹን ይዛ እያለች የዚህን ታላቅ ሰው ሕይወት አለፈ። ገና 25 ዓመቱ ነበረ። ዛሬም 2025 ላይ የቱፓክ ሞት አዋራውን አራግፎ ተነስቷል። አዳዲስ መረጃዎች እየወጡ ነው። በ50 ሴንት ዘጋቢ ፊልምና በኬፍዲ ምስክርነት ላይ የተመሰረተው የዲዲ ሚናና የቱፓክን ሞት በተመለከተ አዲስ መረጃዎች እየወጡ ነው። በቱፓክ ግድያ ተከሶ በእስር ላይ የሚገኘው ዳዊን ወይንም ኬፍዲ ዴቪስ ለፖሊስ በሰጠው ቃል መሰረት ፒዲዲ ወይንም ዲዲ ለቱፓክ ሻኩርና ለሹግ ናይት የግድያ ሴራ $1 ሚሊዮን ለመክፈል ቃል ገብቶ ነበር። ኬፍዲ እንደሚለው ዲዲ በአናሄሚ በተደረገ ኮንሰርት ላይ የሳውትሳይድ ክሪፕስ ጋንግ አባላትን ሰብስቦ የነዚያን ሰዎች የቱፓክና ሹግ ናይትን ጭንቅላት እፈልጋለሁ በማለት ተናግሯል። ይህ የሆነው ባድ ቦይና ዴዝሮስ ሪከርድስ መካከል የነበረው ጠላትነት ጣራ በነካበት ወቅት ነው። እንደ መረጃዎቹ ከሆነ ዲዲ ቃል የገባውን $1 ሚሊዮን የላከው በኒውዮርክ ታዋቂ የነበረው ጋንግስተር ኤሪክ ቮን ዚፕ በኩል ነበር። ነገር ግን ኤሪክ ገንዘቡን ለራሱ አድርጎ ለገዳዮቹ ለነ ኬፍዲ ቡድን ሳያካፍል ቀርቷል። የ50 ሴንት ዘጋቢ ፊልሙ የሚያተኩረው የቱፓክ ግድያ እንዲሁ በድንገተኛ ጠብ የተፈጠረ ሳይሆን በዲዲ የገንዘብ ድጋፍና ትዕዛዝ የተፈጸመ የታቀደ ግድያ በሚለው ላይ ነው። ዲዲ ለዓመታት ይህንን ሚስጥር በገንዘብ ሲያድበሰብስ እንደኖረም ይገለጻል። ነገ ምን ይፈጠራል ሚለውን ጊዜ ይፈተዋል። ቱፓክ ሲሞት ምን ትቶ አለፈ? ብዙዎች ስለ ሙዚቃው ብቻ ያወራሉ። ነገር ግን ቱፓክ በሕይወት ዘመኑ 7 ፊልሞች ሰርቷል።
ጁዊስ እና ፖኤቲክ ጀስቲስ የተባሉት ፊልሞቹ እሱ ተዋናይ መሆን እንደነበረበት ይመሰክራሉ። በሙዚቃው ዓለም እስካሁን ከ75 ሚሊዮን በላይ አልበሞች ተሽጠዋል። 11 የፕላቲኒየም አልበሞች አሉት። ቱፓክ ኬይሻ ሞሪስ የተባለች ሴት እስር ቤት ያለ አግብቶ ነበረ። ነገር ግን ትዳራቸው የቆየው ለጥቂት ወራት ብቻ ነው። ብዙዎች እንደሚጠይቁት ቱፓክ ልጅ ነበረው ወይ? መልሱ አይደለም ነው። ምንም እንኳን የልጆች አባት መሆን ቢመኝም ዘሩን ሳይተካ ነው ያለፈው። ሲሞት የሙዚቃ ፕሮዲውሰር የሆነው ኩዊንሲ ጆንስ ልጅ ከሆነችው ኪዳዳ ጆንስ ጋር ታጭቶ ነበር። እንደኔ የግል አስተያየት ቱፓክ ሻኩር ሙዚቀኛ ብቻ አልነበረም። እሱ የተናገራቸው ንግግሮች ዛሬም ድረስ ሕያው ናቸው። እሱ ፍጹም ሰው አልነበረም። ቁጣ ነበረው፣ ስህተት ነበረው። ነገር ግን ያስተማረን አንድ ትልቅ ነገር ቢኖር እውነተኛ መሆንን ነው፣ ወይንም ቢንግ ሪል። ህብረተሰቡ አንተ ተዋናይ መሆን አትችልም ሲለው እሱ በራሱ መንገድ የፊልሙ ኮከብ ሆነ። አንተ ወንጀለኛ ነህ ሲሉት እሱ ለድሆች ተሟጋች ሆነ። ለኢትዮጵያ ወጣቶች ቱፓክ ማለት ተስፋ መቁረጥ የለብንም ማለት ነው። ድህነት፣ የቤተሰብ ሁኔታ ወይም የሰዎች ወሬ ህልሞቻችሁን ሊገድለው አይገባም። ቱፓክ በአንድ ወቅት እንዲህ አለ፣ በሞትኩ ጊዜ እንዳታለቅሱብኝ፣ ፈገግ በሉ፣ ምክንያቱም ያ ሁሉ ህመም አልቋልና። የሱ አካል አፈር ቢሆንም ሐሳቡ ግን ዘላለማዊ ነው። የዛሬው ዝግጅታችን ይህንን ይመስል ነበር። ታሪኩ ልባችሁን እንደነካው ተስፋ አደርጋለሁ። ከቱፓክ ህይወት ምን ተማራችሁ? እናንተስ የቱፓክን ሞት በተመለከተ ምን ታስባላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። ይህንን ቪዲዮ ከወደዳችሁት ላይክ ሳታደርጉ እንዳትወጡ። ለጓደኞቻችሁ ሼር አድርጉ። ገና ብዙ ያልሰማናቸው አስደናቂ ታሪኮች አሉ። ስለዚህ ሰብስክራይብ በማድረግ የደውል ምልክቱን ተጫኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለእናንተ ይሁን።